የኔ ልዕልት፣ የኔ ንግስት፣ ንግስታችን ነሽ። በጣም ነው የምንወድሽ። እንኳንም የኛ እህት ሆንሽ። እናታችንም እህታችንም መካሪያችንም ነሽና እግዚአብሔር አምላክ ጤና ይስጥሽ የኔ እናት። እንኳን ተወለድሽልን፣ ኑሪልን። ቅድመ አያት ቅምቅም አያት ሆነሽ ደግሞ ለማየት ያብቃል። በጣም ነው የምንወደሽ ሀቡዬ። እግዚአብሔር አምላክ ጤና ይስጥሽ። ከዚህ በላይ ከጤና በላይ ምንም የለምና ጤናሽን ይስጥሽ። ሁሉም ቀሪ ነው የኔ ውድ። እንወድሻለን ልዕልታችን፣ ንግስታችን፣ እህታችን፣ እናታችን፣ መካሪያችን ነሽና እግዚአብሔር አምላክ ይጠብቅልን የኔ ንግስት። እሺ ውዴ እንወድሻለን ማሬ። በጣም አመሰግናለሁ ወንድሞቴ። ኑሪልኝ ወደ እሺ እናት አለም ቴንኪዩ። እሺ ዱዱ ተወለድሽልኝ። መልካም ልደት። በጣም ነው የምንወድሽ የምናከብርሽ። እናታችን፣ ብርታታችን፣ ሁሉ ነገራችን ነሽ አቡዬ እና በጣም ነው የምንወድሽ። መልካም ልደት። አሜን። እድሉን አግኝቼ ስለገባው በጣም ደስ ብሎኛል። በጣም ነው የምንወድሽ። በጣም ኑሪልን። እኔ ሁሌ ፈጣሪን እናንተን እህቶቼን ስለሰጠኝ ፈጣሪን ጠዋት ማታ አመሰግነዋለሁ። እንወድሻለን። መልካም ልደት። እሺ እናት ቤትዬ በቃ እሽማ አንዴ ምሳ ልበላ ነው። እሽማ አንዴ እዚህ ገዝት ላይ ያሉት መልካም ሁኔታቸው ተመኝተውልኝ ምሳ ልብላ እርቦኛል። እሺ ውዴ ፍቅሬ ፍቅር ይኖሉ እንዴት ነሽ? እንኳን ተወለድሽልኝ ፈገግታ እናትየው። እንኳን ለዚህ ለተቀደሰች ቀን ደግሞ አበቃሽ። እኩል ማርገዛችን የሚገርም ነገር ነው። ትንግርት ነው። በዛ ላይ ደግሞ ዛሬ የሜሉም ልደት ነው። እኩል ናችሁ። ጠዋት ስናከብር ነበር ያንችን ሜሉ አንድ ላይ ልጅሽ ሜሉ ዛሬ ነው ሰባት ቀን የተወለደችው በእኔ ልደት ቀን የተወለደችው። አዎ ጠዋት እያከበርን ነበረ። እንኳን ተወለሽ። በኋላ ደግሞ ኬክ እንቆርሳለን። እንኳን ተወለሽልኝ። ኢትዮጵያ ናት አይደል? አዎ ሜልኛ ኢትዮጵያ ነ ዚ ኦኬ። ስለዚህ ኬክ የምትቆርሱት የት ነው? እዚህ ዱባይ ነው የምትቆርሺው? አዎ እዚህ ያደርግላታለሁ በኋላ እና እንኳን ተወለድሽልኝ የኔ እናት። እሺ እንኳን ተወለድሽልኝ። በጣም ነው የምወድሽ። በጣም እመቤቴ ማርያም ደግሞ የሆድሽን በጀርባሽ ታሳቅፍልኝ። በጣም ነው የምወድሽ። የሳይመን እናት፣ የንኑ እናት፣ የሜሎን እናት በጣም ነው የምወድሽ። እንዳንቺ አይነት ደግሞ መካሪ ስላለ በጣም ነው የምናመሰግነው። ህይወቴን ቀይረሻል ብዙ ነገር የኔ እናት። በጣም ነው የምወድሽ። አመሰግናለሁ። ከዚህ በላይ እግዚአብሔር እድሜሽ ትንሽ ነው ግን የሁላችንም እናት ነሽ። ይህና ፍቅር ስለሰጠሽን በጣም ነው የምናመሰግነው። እወድሻለሁ ብዬ መልካም እኔም ስላወቅኳችሁ እናንተ ስላወቅኩ እናንተን ስለሰጠኝ ፈጣሪ ሁሌም አመሰግነዋለሁ። አወዳችኋለሁ። እሺ ማር። እሺ መሬም አንዴ እያለ ነው። ቆይ ወንድም ካሊድ። እሺ ቆይ መሬም እሺ አንዴ። አቤት ወንድም ካሊድ። አቦ እንግዲህ መቼም ስንሰጥ የምንቀበለው አለ አይደል? የቅድሟን ያንን ነገር እኛ ከላይ አምጥተን ሳንጨርስ ወላሂ በጣም የሚገርም ነገር ላሳይሽ ነው። እና ያው እንግዲህ ዛሬ እንትንሽ በኸይር ጀምሯል። ምንድነው ስሙ የልደትሽ ስጦታ ደግሞ እኛ በጣም ፍሪጅ ዲፍሪጅ ተቸግረን ነበር እና ይኸውልሽ ምንም ማመን አንችልሽ። ፍሪጅ ዲፍሪጅ እና ደግሞ የህፃናቶቹ ቦታ ላይ በጣም ምግብ ማብሰያ ተቸግረን ነበር። ፍሪጅ እንደገና ደግሞ ቴሌቪዥን ተቸግረን ነበር እና በጣም የሚገርምሽ እቺ እህታችን የ500,000 ብር ዕቃ ገዝታ አሁን ይኸው ራሷ ይዛልን መጣች። አቡ እንግዲህ ከዚህ ጀመረ። ይኸውልሽ በጣም ኸይረኛ እህት ናት። ይኸውልሽ ተቋ ሀበሻ ወርልድ ግሎባል የሚባል አሉ ዓለም ላይ ያሉ ሙስሊም ሴቶች ስብስብ ነው እና ይኸውልሽ ሰላም አለይኩም ዋአለይኩም ሰላም። አዎ ይሰማል። እንዴት ናችሁ? ደህና ናችሁ ወይ? ደህና። እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ተባብረን ካሊድን ወንድም ካሊድን እንደው ምን ብዬ ልንገር የዓለም ገዢ አድርገው ብዬ ነው የምለው። ወላሂ ማሚ እሷ ደግሞ ይኸውልሽ የምታያት አምና በጣም የምናከብረው ልጅ ነው። ማንም የለም ከጎዳና ሰብስቦ ለወግ ለማድረግ የሚያደርስ እኔ አላየሁም። ወላሂ
እና ማሚ እሷ ደግሞ መታቂያት አምና ደግሞ ሙሉ ረመዳናችን ያ ሁሉ እንደዛ በተቸገረን ሰዓት ላይ ረመዳን ለምና ምን ብላ ያ ሁሉ ሰው አስቤዛ ያ ሁሉ ሰው በየቀኑ አንድ ሺህ ሰው እንዲፈጠር ያደረገችልን እህታችን ናት። ያኔ እንግዲህ ወደ 6 ሚሊዮን ብር ነው የሰበሰበችልን። ሌላዋ ዚነት ማለት ናት። እሷ ሀቡዬ ደግሞ ቤቷን አሁን ባለችበት ቁማ ወቅፍ የሰጠች ናት። ምን ችግር አለው? ወላሂ ቤቷን ሙሉ ውርስ የሰጠች ናት። እንደዚህ ለሚስኪን አንስታ ቤት የሰጠች ናትና በጣም የዚህን ያህል ደግነት ነው። እና በቃ መታ አይታ ነበር። ይኸው ዛሬ ደግሞ ያው በአንቺ ልደት ቀን ደግሞ ይኸው ወላሂ የማይታመን ነገር ነው። እና እንግዲህ ይሄ የአስቤዛ ቻሌንጁ ምኑን ጀምረን ነበር ታውቂያለሽ። ይግባ ይሄንን እንግዲህ የምታየው ፍሪጁም ሙሉ ለሙሉ ወላሂ ቃል የለን። በጣም ተቸግረን ነበር። ዲ ፍሪጅ ምግብ ስጋ ምናምን እንኳን ማስደረጊያ ምናምን በጣም እንቸገር ነበር። የምታዩ የልጆች ቦታ ላይ ልጆቹ ቴሌቪዥናቸው ተሰብሮ ልጆች ሲጫወቱ በቃ አንዳንድ ጊዜ ልጆቹ ቁጭ ለማለት በጣም ከባድ ነበር የሚሆንብን እና ያ እንግዲህ ያንን ጭምር ነው። እና እንግዲህ የመጀመሪያው ስጦታሽ ዛሬ ስብስብሽ በዚህ ተጀምሯል። እንግዲህ እሰይ ማሻአላ በጣም ደስ ይላል። ትልቅ ነገር ነው ወላሂ። ያው በቃ ፊት ለፊት አምጥቼ ማሳይሽ የፋውንዴሽኑ የህፃናቱ ማረፊያ ቦታ ላይ ያቸው እንደምታየው ተሰብሮ ነበር። ይሄ ዴኬሩ ላይ ይህንን ነበረ እንግዲህ ይኸውልሽ፣ ያው እንኳን ደስ ያላችሁ ቴሌቪዥናችሁ መጥቷል። እናቶች ልጆቻቸውን ይዘው ስራ ሲያውሏቸው በጣም ግራ ይጋቡ ነበረ። ምክንያቱም ቴሌቪዥን የሚያዩት ከሌለ በጣም ነው እንትን የሚሉ። እንግዲህ መልካም ምኞቱ ይቀጥልና በደንብ ወደዚህ እንመጣለን። አላህ ይስጣቸው። በጣም ነው የምናመሰግነው። አላህ እድሜና ጤና ይስጣችሁ በልልኝ። ኧረ ለምን እዛኛ ጋር ቢሮ እሺ መሪም ሀውዬ እንኳን ተወለድሽልን እናታችን። በጣም አመሰግናለሁ። ኒማር መልካም ልደት ይሆንልሽ። ቀሪ ዘመንሽ የተባረከ ይሁን። የልጆችሽ እናት ሁኚ። በልጆች ያለህ ያስደስትሽ። ለእኛም እንኳን ተወለድሽልን ሀውዬ። በጣም ነው የምወድሽ። በጣም አመሰግናለሁ። እህቶቼ ክበሩልኝ። አሜን ሀውዬ፣ እንወድሻለን። መልካም ቀን ይሆንልሽ አለው። እሺ እሺ ኒማር ኑሪ። እወድሻለሁ ሀውዬ። እኔም በጣም እወድሻለሁ የእኔ እናት። ክበሩልኝ። ያለህደልሽ። እሺ ቻው ሀውዬ። እሺ ሀገሬ ሀቡዬ እንኳን ተወለድ መልካም ልደት ብያለሁ። የሚገርመው የዛሬ ዓመት አስታውሰሽ ከሆነ የሆነ ነገር ተናግሬ ነበር ከድንቡሼ ጋር። የዛሬ ዓመት ልጃ ከልጅሽ ጋር ምናከብር ያርገን ብዬ ከድንቡሼ ጋር ማናት ማንም ትባለው ማሪ እኔ እድሜ ገፍቷል ውዴ፣ እንዳንቺ ልጅ አይደለሁም። የማስታወስ ችግር የለም። እንኳን የኔ ልዕልት፣ የኔ ንግስት፣ ንግስታችን ነሽ። በጣም ነው የምንወድሽ። እንኳንም የኛ እህት ሆንሽ። እናታችንም እህታችንም ያችንም ነሽና እግዚአብሔር አምላክ ጤና ይስጥሽ የኔ እናት። እንኳን ተወለድሽልን፣ ኑሪልን። ቅድመ አያት ቅምቅም አያት ብለሽ ደግሞ ለማየት ያብቃል። በጣም ነው የምንወድሽ ሀቡዬ። እግዚአብሔር አምላክ ጤና ይስጥሽ። ከዚህ በላይ ከጤና በላይ ምንም የለምና ጤናሽን ይስጥሽ። ሁሉም ቀሪ ነው የኔ ውድ። እንወድሻለን ልዕልታችን፣ ንግስታችን፣ እህታችን፣ እናታችን፣ መካሪያችን ነሽና እግዚአብሔር አምላክ ይጠብቅልን የኔ ንግስት። እሺ ውዴ እንወድሻለን ማሬ። በጣም አመሰግናለሁ ወንድሞቴ። ኑሪልኝ ወደ እሺ እናት አለም ቴንኪው ማረሽ። እሺ ዱዱ ተወለድሽልኝ። መልካም ልደት። በጣም ነው የምንወድሽ የምናከብርሽ። እናታችን፣ ብርታታችን፣ ሁሉ ነገራችን ነሽ አቡዬ
እና በጣም ነው የምንወድሽ። መልካም ልደት። አሜን። እድሉን አግኝቼ ስለገባው በጣም ደስ ብሎኛል። በጣም ነው የምንወድሽ። በጣም ኑሪልን። እኔ ሁሌ ፈጣሪን እናንተን እህቶቼን ስለሰጠኝ ፈጣሪን ጠዋት ማታ አመሰግነዋለሁ። እንወድሻለን። መልካም ልደት። እሺ እናት ቤትዬ በቃ እሺማ፣ አንዴ ምሳ ልበላ ነው። እሺማ አንዴ እዚህ ጋር ስለያሉት መልካም ምኞታቸው ተመኝተውልኝ ምሳ ልብላ፣ እርቦኛል። እሺ ውዴ፣ ፍቅር የሚሉ እንዴት ነሽ? እንኳን ተወለድሽልኝ በደስታ እናትየው። እንኳን ለዚህ ለተቀደሰች ቀን ደግሞ አበቃሽ። እኩል ማርገዛችን የሚገርም ነገር ነው። ትንግርት ነው። በዛ ላይ ደግሞ ዛሬ የሜሉ ልደት ነው። እኩል ናችሁ። ጠዋት ስናከብር ነበር ያንችን ሜሉ መንድ ላይ ዛሬ ነው። ሰባት ቀን የተወለደችው በእኔ ልደት ቀን የተወለደችው። አዎ ጠዋት እያከበርን ነበረ። እንኳን ተወለድሽ። በኋላ ደግሞ ኬክ እንቆርሳለን። እንኳን ተወለድሽልኝ። ኢትዮጵያ ናት አይደል? አዎ ሜሉኛ ኢትዮጵያ እንዴት ሲ ኦኬ። ስለዚህ ኬክ የምትቆርሱት የት ነው? እዚህ ዱባይ ነው የምትቆርሺው? አዎ እዚህ አደርግላታለሁ በኋላ እና እንኳን ተወለድሽልኝ የኔ እናት። እሺ እንኳን ተወለድሽልኝ። በጣም ነው የምወድሽ። በጣም እመቤቴ ማርያም ደግሞ የሆድሽን በጀርባሽ ታሳቅፍልኝ። በጣም ነው የምወድሽ። የሳይመን እናት፣ የንኑ እናት፣ የሜሎን እናት በጣም ነው የምወድሽ። እንዳንቺ አይነት ደግሞ መካሪ ስላለ በጣም ነው የምናመሰግነው። ህይወቴን ቀይረሻል ብዙ ነገር የኔ እናት። በጣም ነው የምወድሽ። አመሰግናለሁ። ከዚህ በላይ እግዚአብሔር እድሜሽ ትንሽ ነው ግን የሁላችንም እናት ነሽ። ይህና ፍቅር ስለሰጠሽን በጣም ነው የምናመሰግነው። እወድሻለሁ ብዬ መልካም ጊዜ። እኔም ስላወቅኳችሁ እናንተ ስላወቅኩ እናንተ ስለሰጠኝ ፈጣሪ ሁሌም አመሰግነዋለሁ። አወዳችኋለሁ። እሺ ማር። እሺ መሬም አንዴ እያለ ነው። ቆይ ወንድም ካሊድ። እሺ ቆይ መሬም እየሻ አንዴ። አቤት ወንድም ካሊድ። አቦ እንግዲህ መቼም ስንሰጥ የምንቀበለው አለ አይደል? የቅድሟን ያንን ነገር እኛ ከላይ አምጥተን ሳንጨርስ ወላሂ በጣም የሚገርም ነገር ላሳይሽ ነው። እና ያው እንግዲህ ዛሬ እንትንሽ በኸይር ጀምሯል። ምንድን ነው ስሙ? የልደትሽ ስጦታ ደግሞ እኛ በጣም ፍሪጅ ዲፍሪጅ ተቸግረን ነበር እና ይኸውልሽ ምንም ማመንም አንችልም። ይኸውልሽ ፍሪጅ ዲፍሪጅ እና ደግሞ የህፃናቶቹ ቦታ ላይ በጣም ምግብ ማብሰያ ተቸግረን ነበር። ፍሪጅ እንደገና ደግሞ ቴሌቪዥን ተቸግረን ነበር እና በጣም የሚገርምሽ እቺ እህታችን የ500,000 ብር ዕቃ ገዝታ አሁን ይኸው ራሷ ይዛልን መጣች። ሀቡ እንግዲህ ከዚህ ጀመረ። ይኸውልሽ በጣም ኸይረኛ እህት ናት። ይኸውልሽ ተቋ ሀበሻ ወርልድ ግሎባል የሚባል አሉ ዓለም ላይ ያሉ ናቸው። ዓለም ላይ ያሉ ሙስሊም ሴቶች ስብስብ ነው እና ይኸውልሽ ሰላም አለይኩም መሰላም። አዎ ይሰማል። እንዴት ናችሁ? ደህና ናችሁ ወይ? ደህና። እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ተባብረን ካሊድን ወንድም ካሊድን እንደው ምን ብዬ ልንገጥ የዓለም ገዢ አድርገው ብዬ ነው የምለው። ወላሂ ማሚ እሷ ደግሞ ይኸውልሽ የምታያት አምና በጣም የምናከብረው ልጅ ነው። ማንም የለም ከጎዳና ሰብስቦ ለወግ ለማድረግ የሚያደርስ እኔ አላየሁም ወላሂ። እና ማሚ እሷ ደግሞ መታቂያት አምና ደግሞ ሙሉ ረመዳናችን ያ ሁሉ እንደዛ በተቸገረን ሰዓት ላይ ረመዳን ለምና ምን ብላ ያ ሁሉ ሰው አስቤዛ ያ ሁሉ ሰው በየቀኑ አንድ ሺህ ሰው እንዲፈጠር ያደረገችልን እህታችን ናት። ያኔ እንግዲህ ወደ 6 ሚሊዮን ብር ነው የሰበሰበችልን። ሌላዋ ዚነት ማለት ናት። እሷ ሀቡዬ ደግሞ ቤቷን አሁን ባለችበት ቁማ ወቅፍ የሰጠች ናት። ምን ችግር አለው? ወላሂ ቤቷን ሙሉ ውርስ የሰጠች ናት። እንደዚህ ለሚስኪን አንስታ ቤት የሰጠች በጣም የዚህን ያህል ደግነት ነው። እና በቃ መታ አይታ ነበር። ይኸው ዛሬ ደግሞ ያው በአንቺ ልደት ቀን ደግሞ ይኸው ወላሂ የማይታመን ነገር ነው። እና እንግዲህ ይሄ የአስቤዛ ቻሌንጁ ምኑንም ጀምረን ነበር ታውቂያለሽ። ይግባ ይሄንን እንግዲህ የምታየው ፍሪጁም ሙሉ ለሙሉ ወላሂ ቃል የለን። በጣም ተቸግረን ነበር። ዲፍሪጅ ምግብ ስጋ ምናምን እንኳን ማስደረጊያ ምናምን በጣም እንቸገር ነበር። የምታዩ የልጆች ቦታ ላይ ልጆቹ ቴሌቪዥናቸው ተሰብሮ ልጆች ሲጫወቱ በቃ አንዳንድ ጊዜ ልጆቹ ቁጭ ለማለት በጣም ከባድ ነበር የሚሆንብንና ያ እንግዲህ ያንን ጭምር ነው። እና እንግዲህ የመጀመሪያው ስጦታሽ የዛሬ ስብስብሽ በዚህ ተጀምሯል። እንግዲህ
እሰይ ማሻአላ በጣም ደስ ይላል። ትልቅ ነገር ነው ወላሂ። ያው በቃ ፊት ለፊት አምጥቼ ማሳይሽ የፋውንዴሽኑ የህፃናቱ ማረፊያ ቦታ ላይ ቲቪያቸው እንደምታየው ተሰብሮ ነበር። ይሄ ዴኬሩ ላይ ይህንን ነበረ። እንግዲህ ይኸውልሽ ያው እንኳን ደስ ያላችሁ ቴሌቪዥናችሁ መጥቷል። እናቶች ልጆቻቸውን ይዘው ስራ ሲያውሏቸው በጣም ግራ ይጋቡ ነበረ። ምክንያቱም ቴሌቪዥን የሚያዩት ከሌለ በጣም ነው እንትን የሚሉ። እንግዲህ መልካም ምኞቱ ይቀጥልና በደንብ ወደዚህ እንመጣለን። አላህ ይስጣቸው። በጣም ነው የምናመሰግነው። አላህ እድሜና ጤና ይስጣችሁ በልልኝ። ኧረ ለምን እዛኛ ጋር ቢሮ እሺ መሪም ይሀውዬ እንኳን ተወለድሽልን እናታችን። በጣም አመሰግናለሁ። ይማር መልካም ልደት ይሆንልሽ። ቀሪ ዘመንሽ የተባረከ ይሁን። የልጆች እናት ሁኚ። በልጆች ያለህ ያስደስትሽ። ለእኛም እንኳን ተወለድሽልን ሀውዬ። በጣም ነው የምወድሽ። በጣም አመሰግናለሁ። እህቶቼ ክበሩልኝ። አሜን ሀውዬ፣ እንወድሻለን። መልካም ቀን ይሆንልሽ አለው። እሺ እሺ ይማር ኑሪ። እወድሻለሁ ሀውዬ። እኔም በጣም እወድሻለሁ የእኔ እናት ክበሩልኝ። ያለህደልሽ። እሺ ቻው ሀውዬ። እሺ እሺ ሀገሬ አቡዬ እንኳን ተወለድሽ። መልካም ልደት ብያለሁ። የሚገርመው የዛሬ ዓመት አስታውሰሽ ከሆነ የሆነ ነገር ተናግሬ ነበር ከድንቡሼ ጋር። የዛሬ ዓመት ልጃ ከልጅሽ ጋር የምናከብር ያድርገን ብዬ ከድንቡሼ ጋር ማናት ማንም ትባለው ማሪ እኔ እድሜ ገፍቷል ውዴ። እንዳንቺ ልጅ አይደለሁም። የማስታወስ ችሉ ችግር የለም እንኳን